የባይናንስ አፕሊኬሽን ያላችሁ ሰዎች እድለኛ ናችሁ። ምክንያቱም ባይናንስ ላይ $2.5 እስከ $2500 ድረስ የሚያስገኝ አሪፍ እድል መጥቷል ማለት ነው። በቀላሉና በነፃ እንዴት እንደሆነ በዛሬ ቪዲዮ አሳያችኋለሁ። እንደምታዩት ባይናንስ አፕሊኬሽን ላይ ያለሁት ይኸውና እየወጣው ላሳያችሁ። ያው የባይናንስ አፕሊኬሽን ላይ ያለሁት ማለት ነው። ሪል ነው የነገር። ከሁለት ቀን በፊትም ደግሞ አንድ እድል ለቅቄላችሁ ነበር፣ $10 የሚያስገኝ እድል ከባይናንስ። እሱም ብዙዎቻችሁ ውሸት ነው ምናምን ብላችሁ አልፋችሁት ነበረ። ነገር ግን እኔ ይኸውና ተቀብዬበታለሁ፣ ደን ብሎኛል ማለት ነው። በሚገባ ሪዋርዱን አግኝቼበታለሁ እና በዛሬ ቪዲዮ ደግሞ ከ450 ብር እስከ 475 ሺህ ብር የሚያስገኝ እድል ነው። ስለዚህ ሁላችሁም ፌክ ነው ምናምን ብላችሁ አልፋችሁ እንዳትሸወዱ ማለት ነው። እና እንዴት እንደሆነ አሳያችኋለሁ። ከእናንተ የሚጠበቀው ይሄንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረግ ብቻ ነው። ስለዚህ እድል ከመናገሬ በፊት አንድ ሪዋርድ የምታገኙበትን መንገድ ላሳያችሁ። እዚች ጋር ሞር የምትለው ኦፕሽን አለች። እሷን አንድ ጊዜ ንኳት። በመቀጠል ወደዚህ አይነት ቦታ ያመጣችኋል። ትንሽ ወደታች ዝቅ ታርጉትና እዚች ጋር ሪድ ፓኬት የምትል አማራጭ አለች። እሷን አንድ ጊዜ ንኳት። በመቀጠል እዚህ ጋር ሴንድ እና ሪሲቭ አማራጭ ያመጣላችኋል። ሪሲቭ ሚሊዮን ነክታችሁ እቺኛውን ኮድ በትክክል አስገቧት ማለት ነው። እቺኛውን ኮድ አስገቧትና ክሌም ሚሊዮን ንኩት። አሪፍ ነገር ሊያጋጥማችሁ ይችላል። ሚደርሳችሁን መቀበል ነው። በነፃ ስለሆነ ሁላችሁም መሞከር ትችላላችሁ ማለት ነው። እንዲሁም ደግሞ የቴሌግራም ቻናሌን ሊንክ ባዮ ላይ አስቀምጬላችኋለሁ። በጣም ብዙ አይነት የኦንላይን ስራዎች እንዲሁም ደግሞ የተለያዩ ቲፖች የሚለቀቁበት ቻናል ስለሆነ ጆይን በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ከኛ ጋር። በመቀጠል አሁን ወደ ዋናው ጉዳያችን እንግባ። እዚች ጋር የሆነች ምልክት አለች ወይም ደግሞ ባዶ ቦታዋን አንድ ጊዜ ንኳት። በመቀጠል እዚህ አይነት ቦታ ያመጣችኋል። እዚች ጋር ረመዳን የምትል ጽሑፍ አለች። እሷን ነው የምትነኳት። ግን እዚህ አይነት ብዙ ነገሮች አሉ። ለዛ ይሄኛው እስኪመጣላችሁ መጠበቅ ይኖርባችኋል። ባይናንሳችሁን እየገባችሁ ቼክ እያደረጋችሁ እቺኛዋ ጽሑፍ ስትመጣና እቺኛዋ ንኳት ማለት ነው። ከዛ በኋላ ወደዚህ አይነት ቦታ ያመጣችኋል። እዚህ ጋር ማየት ትችላላችሁ። ዜሮ አማውንት የለም ወይም ደግሞ ድጋሚ ሞክሩ የሚል ነገር የለውም። ከደረሳችሁ ዝቅተኛ $2.5 ደረሳችኋል። ከፍተኛ ከደረሳችሁ ደግሞ 22500 ወይም ደግሞ በኢትዮጵያ 475 ሺህ ብር ማለት ነው። ቀልድ አይደለም። እና እንዴት ነው ስፒን የምናደርገው የሚለው ነገር ልንገራችሁ። ከዛ በፊት ስፒን ለማድረግ እዚህ ጋር ታስኮች አሉላችሁ ማለት ነው። በጣም ቀላል ታስኮች ናቸው። እነዚህን ታስኮች መስራት ይኖርባችኋል። የመጀመሪያው ታስክ ስፖት ትሬድ ማድረግ ወይም ደግሞ የተለያየ ክሪፕቶ ከረንሲን ኮንቨርት ማድረግ ነው። ኮንቨርት ማድረግ ማለት ለምሳሌ BNB ካላችሁ ወደ USDT ኮንቨርት ስታደርጉት ወይም ደግሞ ስቀይሩት $20 አማውንት ከሆነ አንድ ስፒን በነፃ ይሰጣችኋል ማለት ነው። እዚህ ጋር ሰብስክራይብ ማድረግ አለ። $50 ሰብስክራይብ ስታደርጉ አንድ ስፒን ይሰጣችኋል። የኛም ሰብስክራይብ ምንም ለእናንተ ጉዳት የለውም ማለት ነው። ሰብስክራይብ ካደረጋችሁ በኋላ ከእርን ቦታ ላይ ወደ ዋናው ወደ ፈንዲንግ ወይም ደግሞ ወደ ስፖት ማስተላለፍ ትችላላችሁ ማለት ነው። ምንም ገንዘብ አይቆረጥባችሁም። ሌሎችም አማራጮች አሉ። እነዚህን መሞከር ትችላላችሁ ማለት ነው። እና በእነዚህ መንገዶች ስፒን ከሰበሰባችሁ በኋላ እዚች ጋር ሰዓት አለ። ይሄኛው ሰዓት ሲያልቅ ትጠብቃላችሁ። ይሄኛው ሰዓት ሲያልቅ 00 ሲል እናንተ ቶሎ ብላችሁ ጎ የሚለው መንካት አለባችሁ ማለት ነው። ምክንያቱም የቀደመ ነው ሽልማቱ የሚወስደው 1 ሰከንድ ልዩነት ስላላት በ1 ሰከንድ ውስጥ በአውቶማቲካሊ ጎ የሚለው ነክታችሁ ሪዋርድ መቀበል አለባችሁ። ያለበለዚያ ሰዎች ቀድሟችሁ ከእናንተ የሚወስዱ ከሆነ ሪዋርድ እናንተ አታገኙ። ቀጣይ ቀን እስኪመጣ መጠበቅ ይኖርባችኋል ማለት ነው። ይሄ እድል የሚያልቀው ከ21 ቀን በኋላ ነው። የሆነ እዚህ ጋር ቀን ጽፏል። እስከ 1 ቀን ይቆያል ማለት ነው። እንዲሁም ደግሞ ተጨማሪ ዝርዝሮችን ለማየት እዚህ ጋር የጥያቄ ምልክት አለች። እሷን ነክታችሁ ሙሉ ሩሉን እዚህ ጋር ያለውን ነክታችሁ ማንበብ ትችላላችሁ ማለት ነው። ይሄ እድል እንዳያልፋችሁ ሁላችሁም ተጠቀሙበት። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ይመቻችሁ።